ሰላም ትሬደሮች እንዴት ናችሁ? እኔ ዳንኤል ነኝ። የ22 ዓመት ትሬደር ነኝ። ትሬዲንግ ላይ የ2 ዓመት ኤክስፔሪየንስ ኦልሞስት 2 ዓመት ኤክስፔሪየንስ አለኝ። ልክ ትሬዲንግ የጀመርኩ አካባቢ ሰፖርት ኤንድ ሬዚስታንስ ትሬድ ነበር ማድረግ ወይም ደግሞ አሌክስ ጂን የምታውቁት ከሆነ የእሱን ኮንተንቶች ዩቲዩብ ላይ የሚለቃቸውን ኮንተንቶች በማየት ነበር ትሬድ ማድረገው። ሪሴንትሊ ግን ወደ ኤስኤምሲ ሺፍት አድርጌያለሁኝ። ኢትስ ቢን ላይክ 3 መንዝ ቢሆነኝ ነው። በዚህ በ3 ወር ውስጥም ደግሞ 2 ፔይአውቶችን አግኝቼ ነገር ግን 2 ፔይአውት ያገኘሁባቸው 2 አካውንቶችንም ደግሞ ፔይአውት ባወጣው በማክሲመም በ2 ሳምንት ውስጥ ፌል አድርጌ ድጋሚ ቢልድ ለማድረግ እየሞከርኩ ያለው ትሬደር ነኝ። ኦቨርኦል እዚህ ቻናል ላይ የምትጠቀሙት ጥቅም ምንድነው? ሆነስት ሪቪው ነው የምሰጣችሁ። ላይክ ትሬዲንግ ላይ አንድ ትሬደር ምን አይነት ነገር ሊያጋጥመው እንደሚችል ስህተቶችን ከኔ ስህተት እንድትማሩ ትክክለኛ የሰሯቸውን ስህተቶች ምንም የሚደበቅ ነገር የለም። ምንም ላይክ እንዴት ነው እናንተ ስታዩትና ነገር ፋንሲ የሆነ ደስ የሚል ነገር ብቻ እንድታዩ ተደርጎ የተሰራ ቻናል አይደለም። እንደዛ አይነት ቻናል የምትፈልጉ ከሆነ ይሄ ትክክለኛው ቦታ ነው። ትክክለኛ ሪቪው፣ ትክክለኛ ነገሮችን የምታገኙባቸው የምትማሩበት ነገር የምታገኙባቸው። ምክንያቱም እኔ ኮንሲስተንትሊ ፕሮፊታብል ስላልሆንኩኝ ላይክ እናንተ ጀማሪ ትሬደሮች ልትሄዱ የምትችሉትን መንገድ ነው እያስቀረውላችሁ መጣው ማለት ነው። ከኔ ስህተት እኔ ገንዘብ ሉዝ አድርጌ እማራለሁ፣ እናንተ ደግሞ እኔ ሉዝ አደረኩት ገንዘብ እናንተ እንድትማሩ። ኦቨርኦል ይሄ ቻናል የተከፈተው ገንዘብ ሜክ ለማድረግ ምናምን አይደለም። ነገ እኔ በትሬዲንግ እንደሚያልፍልኝ እንደሚሳካልኝ አውቃለሁ። ነገር ግን ላይክ እዚህ ጋር ነበርኩኝ ብዬ ማለት ስለምፈልግ በቪዲዮ እንዲኖረኝ በፒክቸር እንዲኖረኝ ስለምፈልግ ነው እነዚህ ነገሮች ዶክመንት እያደረኩ ማስቀምጠው። ስንጀምር ዲስ ዊክ ስሎ የሆነ ማርኬት ነበረ። ብዙ ኦፖርቹኒቲዎችን የሰጠኝ ማርኬት አልነበረም። 4 ትሬዶችን ወስጃለሁኝ። ከነዛም አራት ትሬደሮች ውስጥ አንደኛውን ስሞል ዊን፣ ሁለቱን ኮምፕሊትሊ ሎስ እና አንደኛውን ደግሞ በብሬክ ኢቭን ነበር የዘጋሁት። የምጠቀመው የፈንዲንግ ፒፕ 10K አካውንት ነው። ከረንትሊ ድሮዳውን ውስጥ ነው ያለው። 9476 አካባቢ ነው ያለው እንደምታዩት። ሆነስትሊ ነው ሁሉንም ነገር ማሳያችሁ ማለት ነው። ስለዚህ የመጀመሪያ ትሬድ የነበረው ምንድነው ናዝዳክ ነው። ናዝዳክ ላይ ምን ነበረ ስትሪንግ ጊዜ ምን ነበር ዊክነሴ፣ እንግዲህ በስርዓት እንድትመለከቱ ፈልጋለሁኝ። በስርዓት ለመማር ከመጣችሁ በእርግጠኝነት አውቃችሁ የምትሄዱበት ቻናል ነው የሚሆነው ማለት ነው። ስለዚህ ናዝዳክ ላይ ስትመጡ መጨረሻ ላይ ደግሞ የምሰጣችሁ ትንሽ ቲፖች አሉ። ናዝዳክ ላይ ስትመጡ ናዝዳክ ዴይሊ ላይ የሚያሳየን ባያዝ ምን ነበረ? ቢሪሽ ነበረ። ይህም ቢሪሽ እንዴት ሆነ? ማርኬት ስትራክቸርን ኮምፕሊትሊ ማለት በደንብ የምታውቁ ከሆነ ሃየር ሃይ አለን፣ ሃየር ሎ አለን፣ ዴን ሃየር ሃይ አለን። ከዛ በኋላ እዚህ ድረስ ወረደ፣ ፕራይስ ሪትሬስ አድርጎ በዊክ ወረደ። ያ ማለት ሊኩዲቲ ከዚህ ኤሪያ ላይ ሊኩዲቲ ወሰደ ማለት ነው። ይህንን ሊኩዲቲ ከወሰደ በኋላ ፕራይስ በኔክስት ካንድል ከዚህ በታች ዘገገ፣ ከዚህ መስመር በታች። ስለዚህ ማርኬት ስትራክቸር ሺፍት አድርጓል ማለት ነው። ስለዚህ ፕራይሱ ያለው በዚህኛው ሃይ እና በዚህኛው ሎ መካከል ነው ማለት ነው ፕራይስ ያለው። ስለዚህ ምንድነው ከረንትሊ ፕራይሱ ቢሪሽ ነው። ከዛም በኋላ ፕራይስ ምን ማድረግ ጀመረ? ኢንተርናል ብሬክ ኦፍ ስትራክቸሮችን መስጠት ጀመረ። እዚህ ጋር ኢንተርናል ብሬክ አደረገ፣ ከዛ ወረደ፣ ከዛ ወጣና ድጋሚ ኢንተርናል ብሬክ ሰጠ፣ ኮሬክት አደረገ፣ ድጋሚ ኢንተርናል ብሬክ መስጠት ከብዶት ከዚህ ሎ በታች ምንድነው ክሎዝ ማድረግ ከብዶት ሪትሬስ አደረገ። ሚኒመም እዚህ ድረስ መጣ ነበር። ከዛ በኋላ ድጋሚ ሪትሬስ ማድረግ ጀመረና ወረደ ማለት ነው። ስለዚህ እኔ እዚህ አካባቢ ነበረ ያየሁት ማርኬቱን። ስለዚህ ቤሪሽ ሆናል ብዬ ነበር ኤክስፔክት እያደረኩ የነበረው። ከዛ በኋላ ወደ 1 ሃወር ነው ቀጥታ የወረድኩት። ከ1 ሃወሩ በፊት ግን ያየሁት ሌላ አንድ ነገር ነበረ። 4 ሃወር ላይ 4 ሃወር ላይ ምንድነው ያየሁት? ፕራይስ ዲማንድ ዞን የ4 ሃወር ዲማንድ ዞኖችን ሪስፔክት እያደረገ ነበር እየመጣ የነበረው። ካያችሁ እዚህ ጋር ሃይ ሰራ፣ ሎው ሰራ፣ እዚህ ጋር ሊኩዲቲ ነው የወሰደው። ካያችሁ እዚህ ጋር በዊክ ከዚህ በላይ ሊኩዲቲ ወስዶ ከዛ በኋላ ዳምፕ አደረገና ቼንጅ ኦፍ ካራክተር ሰጠ። ከዛ ከዚህ ዲማንድ ዞን ላይ ወረደ ማለት ነው። አያችሁት? መጣ፣ ዲማንድ ዞን ወረደ። ከዛም በኋላ ድጋሚውን አደረገ። እዚህ ጋር ማርኬት ስትራክቸር ሺፍት ኢንተርናል ማርኬት ስትራክቸር ሺፍት ሰጠ። ከዚህ ዲማንድ ዞን ላይ ይወርዳል ብዬ ነበር ኤክስፔክት እያደረኩ የነበረው። ይሄም ዲማንድ ዞን ላይ ደግሞ 1 ሃወር ላይ የምታዩት ከሆነ 1 ሃወር ላይ እቺ ኦርደር ብሎክ አለችን። እዚህ ኦርደር ብሎክ ፕራይስ ከመጣ በኋላ ታፕ አደረገ። ከዛ በኋላ ቼንጅ ኦፍ ካራክተር እዚህ ጋር ሰጠኝ ማለት ነው። እኔ ወደ 50 ሚኒት ወርጄ ኢንትሪ መፈለግ ጀመርኩኝ ማለት ነው። ስለዚህ እዚህ ጋር ምን አገኘሁኝ?
ፕራይስ ብሬክ ኦፍ ስትራክቸር ሰጠ፣ ቴ ማርኬት ስትራክቸር ሺፍት ሰጠ። እዚህ ጋር ስትሮንግ የሆነች ኦርደር ብሎክ አለችን። ሶ ፕራይስ እሷ ጋር ሲመጣ እዚህ ኦርደር ብሎክ ላይ ሲመጣ ሴል ገባሁ ማለት ነው። 0.5% ነው ሪስክ ያደረኩት። ይሄን ያደረኩበት ምክንያት ምንድነው? አካውንቴ ብሬክ ኢቭን ላይ ከሆነ 1% ነው ሪስክ ማድረገው። አካውንቴ ከብሬክ ኢቭን በታች ከሆነ 0.5% ነው ሪስክ ማድረገው ማለት ነው። ካፒታሊን ፕሮቴክት አድርጌ ነገሮችን መማር የምችልባቸውን ነገሮች ለመማር እድልና ጊዜ እንዲሰጠኝ ማለት ነው። ሶ ፕራይስ ቀጥታ እንደነካው ትንሽ የኮንሶሊዴት አድርጎ ዳምፕ ነው ያደረገ ወርታሽ። ከዛ ወደ 1 to 2.2 አካባቢ ከወረደ በኋላ እኔ ብሬክ ኢቭን አድርጌ ነበረ። ፕራይስ ተመልሶ መጥቶ በብሬክ ኢቭን አስወጣኝ ማለት ነው። ግን ከዚህ ብሬክ ኢቭን በኋላ ፕራይስ ምንድን ነው ያደረገው? ወጥቼ ስለነበር እኔ ከማርኬቱ ከ12 ሰዓት በኋላ ትሬድ ስለማላደርግ ወጥቼ ስለነበረ ከማርኬቱ ይሄንን በጣም ቆንጆ አሪፍ የሚባል ሙቭ ይሄንን ሁሉ ሙቭ ሚስ አድርጌው ነበር። ስለዚህ ይሄ ምንድነው early የሆነ ኢንትሪ ነበር የገቡት እዚህ ጋር። ነገር ግን ሁሉን ነገር ያሟላና ቫሊድ የሆነ ስትራክቸር ስለነበረኝ ነው ያው በብሬክ ኢቭን ወጥቶት ማለት ነው። ከዛ በኋላ ፕራይስ ምንድነው ያደረገው? ኤዥያን ሃይ ወሰደ። ይሄ ኦርደር ብሎክ ዞን ስትሮንግ ነው ስቲል። ሶ ኤዥያን ሃይ ወሰደ። ከዚህ ከኤዥያን ሃይ በኋላ 15 ሚኒት ላይ እንደምትሄድ ማርኬት ስትራክቸር ሺፍት ሰጠን ማለት ነው። እዚህ ጋራ ማርኬት ስትራክቸር ሺፍት ሰጠን። ከዚህ ከማርኬት ስትራክቸር ሺፍት በኋላ በፊቦናቺ ድሮ አድርገን ብናየው 70 እና 79% አካባቢ ነው መጥቶ ወረደው። ነገር ግን 70 እና 79% ብቻ መምጣቱ ቫሊድ አያደርገውም። 30 ሚኒት ላይ እንሂድና ላይክ በዛ በ70 እና በ79% መካከል ያለ ኦርደር ብሎክ ዞን ነው ፈልገው ነው። ሶ እቺኛው ኦርደር ብሎክ አለች፣ እቺ ኦርደር ብሎክ አለች ማለት ነው። እቺ ኦርደር ብሎክ አለች። እቺን ኦርደር ብሎክ ፕራይስ ሚቲጌት እንዳደረጋት ያው ስቶፕ ሎሳችን አባቭ ዘ ኦርደር ብሎክ ነው። ስለዚህ ኢንትሪ እዚህ ጋር የሴል አባቭ ኦርደር ብሎክ። ከዛ በኋላ ፈርስት ቴክ ፕሮፊት የሚሆነው ላይክ ታርጌት ላደርግ የምችለው ይሄኛው ነው። ከዛ በኋላ ሌላ ኤዥያን እንለዋለን። ሙሉ ለሙሉ ግን እዚህ የዋን ሃወር ሪትሬስመንቱ የጀመረበት ኤሪያ ድረስ ወይም ደግሞ ሎወር ሎው ድረስ ነው። ሶ በጣም ቆንጆ የሆነ 1 to 11.9 ሪስክ ሪዋርድ ሬሾ ካሽ ማድረግ የሚቻልበትን ትሬድ ከማርኬቱ ላይ ወጥቼ ስለነበረ ብቻ ሚስ አድርጌዋለሁ ማለት ነው። ስለዚህ እዚህ ጋራ ምንም አይነት ስህተት አልሰራውም። የገቡበትን ምክንያት ደግሞ በትክክል አስቀምጬላችኋለሁ። እዚህ ጋር ግን ሚስ ያደረኩበትን ምክንያት በስርዓት አስቀምጬላችኋለሁ። ሶ ሌላ ጊዜ ሲመጣ እኔም እናንተ ሚስ አናደርገውም ማለት ነው። ከሱ በመቀጠል ደግሞ ገብቼ የነበረው ትሬድ ምንድነው ይሄንን የዩሮ ዩኤስዲ ትሬድ ነበር የገባሁት። ዩሮ ዩኤስዲ ላይ ግን ምንድነው ላይክ አሁን ላይ ያለሁት የ6 ወር ሎኪን አድርጌያለሁኝ። ይሄን ያደረኩበት ምክንያት ምንድነው ኮምፕሊትሊ ወዲያው ሉስ አደረኩ ሁለቱንም አካውንቴን። ልክ አይደለም፣ ምክንያቱም ኤስኤምሲ ወደ ኤስኤምሲ ሺፍት ባደረኩኝ ወር ከምናምን ውስጥ ሁለት ፔይአውቶችን ካገኘሁኝ፣ ነገር ግን ከዛ በኋላ ቀጥታ ደግሞ ኮምፕሊትሊ በሁለት ሳምንት ባልሞላ ጊዜ ውስጥ ሁለት 10K አካውንት ሉዝ ካደረኩኝ 2000 ድሮዳውን ማለት ነው ኢን ቶታል ስታስቡት $2000 ሉዝ አድርጌ ፌል ካደረኩኝ የሆነ በጣም ትልቅ ስህተት እየሰራው ነው ማለት ነው። ስለዚህ ተረጋግቼ በስርዓት ፊገር አውት ማድረግ ያሉብኝ ነገሮች ስለነበሩ ሁለት ፔሮች ላይ ብቻ ናዝዳክ እና ጎልድ ላይ ብቻ ናዝዳክ እና ጎልድ ላይ ብቻ ፎከስ አድርጌ ስትራቴጂን በደንብ ማስተር ለማድረግ ስላሰብኩኝ ዩሮ ዩኤስዲ ወይም ፎሬክስ ፔሮችን ትሬድ አላደረግም ብዬ ነበር። ነገር ግን አንድ ትሬድ ገባሁኝ ማለት ነው። ይሄም ደግሞ ራሴን መቆጣጠር ወይም ራሴን ስላልገዛሁኝ ነው ይሄንን ትሬድ የገባሁት። ሶ ኮምፕሊትሊ ይሄ ፉርሽ የሆነ ወይም ደግሞ ላይክ ኤክስ ነው ቢግ ኤክስ የሆነ ትሬድ ነበር የገባሁት። ምንም ጆርናሊንግ ምንም አያስፈልገውም። በቃ ቀጥታ ሉዝ ነው ያደረኩት። አይቻልም መግባት ማለት ነው። ከዚህ ቀጥሎ ምን ነበር ያጠፋሁት? ላይክ ከሱ ቀጥሎ ጎልድ ነበር የገባሁት። ጎልድ 0.5% ሪስክ አደረኩኝ። እሱንም ደግሞ ሉዝ አደረኩኝ ማለት ነው። ሶ እሱንስ እንዴት ነው ሉዝ ያደረኩት ምናምን ነገር የሚለውን ስናይ ጎልድን ኤክስፔክት እያደረኩ የነበረው ማርኬት ቢሪሽ ነው። ቢሪሽ ለምንድን ነው ኤክስፔክት ስታደርግ የነበረው ብትሉኝ ፕራይስ ሎወር ሃይ እዚህ ጋር ሰራ፣ ሎወር ሎ ሰራ፣ ይሄን ብሬክ ኦፍ ስትራክቸር ሰጠን ማለት ነው። ስለዚህ ኮሬክት ያደርጋል ብዬ ኤክስፔክት እያደረኩት ነበር። ሶ ፕራይስ ምን አደረገ? ሊትል ቢት ኮሬክት ካደረገ በኋላ ሪትሬስ አድርጎ ይሄንን ሎ ሪጀክት አደረገ። ስለዚህ ይሄንን ሎ ሪጀክት ስላደረገ ሚኒመም እዚህ ሃይ ድረስ ፕራይስ ይመጣል ብዬ ኤክስፔክት እያደረኩት ነበረ። ፕራይስ እንዳልኩትም ደግሞ እዚህ ሃይ ድረስ ሚኒመም መምጣት ብቻ ሳይሆን ብሬክ አደረገው።
ስለዚህ ብሬክ አድርጎታል ማለት እዚህ ኮሬክሽን ሌቭል ድረስ ሪትሬስ አድርጎ ይመጣል ብዬ ኤክስፔክት አድርጓለሁ። ስለዚህ ሰኞ ዕለት ማርኬት ሲከፈት ምንድነው እየጠበኩ የነበረው ቢሪሽ ነው ወይም ደግሞ ወደ ኮሬክሽን ሌቭል የሚመጣ ሙቭመንት ነበር እየጠበኩ የነበረው። ነገር ግን ያ ወደ ኮሬክሽን ሌቭል እንዲመጣ ወይም ደግሞ ይችኛዋን ሾርት ተርም ኢምፐልስ ሙቭመንት መጨረሱን በምንድን ነው የምናውቀው ምንል ከሆነ ኢምፐልስ ወይም ኮሬክሽን ሙቮች ሊያልቁ ነው ወይም ደግሞ ፕራይሱ ላይክ ምንድነው ሺፍት ሊያደርግ ነው ስትራክቸሩን የምንልበት መቼ ነው? ዴይሊ ላይ ሃየር ታይም ፍሬም ላይ ነው። ሎወር ታይም ፍሬም ላይ ሳይሆን ሃየር ታይም ፍሬም ላይ ለምሳሌ ፕሪቪየስ ካንድል ሎ ቴክ አውት አድርገው ቦዲ ከዛ በታች ወይም ከዛ በላይ የሚዘጋ ከሆነ ፕራይስ ሊቀይር ነው ዳይሬክሽን። ያም ማለት ፕራይስ ለምሳሌ ዳምፕ ያደረገ ነበር ወርታች ካያችሁ ቢሪሽ ይሄኛው ቢሪሽ ነው። ከዛ በኋላ ይሄኛው ካንድል ምንድነው ያደረገው ፕሪቪየስ ካንድል ሎ ወስዶ ቦዲ ከዛ በላይ ዘጋ። ያ ማለት ቀጣይ 1 2 3 ቀን ምንድነው ሄደው ቡሊሽ ነው ሄደው አያችሁ ሪቨርስ አደረገ ማለት ነው። ከዛም ደግሞ እዚህ ጋር ካያችሁ ይችኛዋ ካንድል ፕሪቪየስ ካንድል ሃይ ወስዳ ቦዲ ከዛ በታች ዘጋች። ከዛ በኋላ ምንድነው ያደረገው ዳምፕ ከዛ ይሄኛው ማርኬት ምን አደረገ ይሄኛው ካንድል ወደ ላይ ፑሽ አደረገና ፕሪቪየስ ካንድል ወስዶ ቦዲ ከዛ በታች ዘጋ። አሁንም ምን አደረገ ዳምፕ አያችሁ። ከዛ በኋላ ተመለሰ ዝም ብላ ሪትሬስ አደረገችና ተመልሳ መጣች። ከዛ በኋላ ይሄን ሪጀክት አደረገ ይሄ ሊኩዊዲቲ ቦዲ ከዛ በላይ ዘጋ ቀጥታ ወጣ። ከዛስ እዚህ ጋር ደግሞ ነው ሰኞ ዕለት የነበረውን ማርኬት ካያችሁት ፕሪቪየስ ካንድል ሃይ ወስዶ ቦዲ ከዛ በታች ዘጋ። ከዛ በኋላ ዳምፕ ነው ያደረገው ማለት ነው ወደ ኮሬክሽን ሌቭል። ስለዚህ እቺ ኢምፐልስ ሙቭ አልቃለች እዚህ ካንድል ላይ ሰኞ ዕለት ማለት ነው። ስለዚህ ሰኞ ዕለት ይሄንን ፕራይስ ስላሳየኝ አንደኛ ይሄ እንደ ኮንፍሉዌንስ እንጠቀማለን ሊጀምር ነው ቢሪሽ ሙቭመንቱን ብለን ማለት። ሁለተኛ ደግሞ 1 አወር ላይ ፕራይስ ምን አደረገ ሊኩዊዲቲ ከዚህ ኤሪያ ላይ ወስዶ ማርኬት ስትራክቸር ሺፍት ሰጠኝ አያችሁ። ስለዚህ በትክክልም ሊጀምር ነው ማለት ነው ቢሪሽ ሙቭመንቱን። ከዛ በኋላ እኔ እየጠበቅኩ የነበረው ከዚህ ከ1 አወር ኦርደር ቡክ ዞን ላይ ፕራይስ ዳምፕ እንዲያደርግ ነበር። ነገር ግን አልመጣም። ፕራይስ ምንድነው ያደረገው ብሬክ ኦፍ ስትራክቸሮችን እየሰጠ መውረድ ጀመረ። ወደ 15 ሚኒት እንውረድ። ወደ 15 ሚኒት ደግሞ ስንወርድ 15 ሚኒት ምን አደረገ እዚህ ጋር ብሬክ ኦፍ ስትራክቸር ሰጠ ሄደ፣ ብሬክ ኦፍ ስትራክቸር ሰጠ ሄደ፣ ብሬክ ኦፍ ስትራክቸር ሰጠ ሄደ፣ ሰጠ። ከዛ በኋላ ሪትሬስ አደረገ። እዚህ ጋር አንድ ኦርደር ብሎክ አለችን፣ እዚህ ጋር ሁለት ኦርደር ብሎክ አለችን፣ እዚህ ጋር የዋን ኦርደር ብሎክ አለን። የዋን ኦርደር ብሎኩን ለምን አልተጠቀምኩትም? ፕራይስ ሲመጣ ከ9 ተኩል በኋላ ሆኖ ነበር። ስለዚህ ወደዚህ ራሱ ቢመጣ ሪጀክት አድርጎት ነበር የሚሄደው። ይሄ ግን አውትሳይድ ኦፍ ኤዥያን ሴሽን ያለ ኦርደር ብሎክ ስለሆነ ይህን ሪስፔክት ያደርጋሉ ብዬ አስቤ ነበረ። እዚህ ጋር ነበር እኔ ትሬድ የገባሁት የነበረው። ስቶፕ ሎሴ እዚህ አካባቢ ነበር የነበረው። ሶ በዊክ አስወጥቶኝ ቀጥታ ወደ ቲፒው ሄደ ማለት ነው። ነገር ግን አሁን እዚህ ጋር ካያችሁ አንድ ማርኬት ላይ ሁለት ኦርደር ብሎክ ሲያጋጥማችሁ ምን አይነት ነገሮች ነው የምትጠቀሙት የሚለውን ነገር እዩ። የመጀመሪያው ብዙ ጊዜ ትራፕ ነው። መጀመሪያ ላይ የምታገኙት ኦርደር ብሎክ ኤስኤምሲ ትራፕ ነው። እዛች ኦርደር ብሎክ ላይ ኮንሶሊዴት አድርጎ ትንሽ ከዛ በኋላ ቀጥታ ብሬክአውት አድርጎት እንደሚሄድ ማመን አለባችሁ። በቃ ሁለተኛው ደግሞ ይሄኛው ነበረ። ይሄንንም እዚህ ጋር ምንድነው ያደረገው ሊኩዊዴት አደረገና ዳምፕ አደረገ። ከዛ በኋላ ምንድነው ያደረገው ብሬክ ኦፍ ስትራክቸር ሰጥ። የዚህ ሰዓት ምንድነው ትሬደሮች የሚያስቡት በቃ ከዚህ ኤሪያ ላይ ሊኩዊዲቲ ወስዷል፣ ይሄንን ዞንም ሪስፔክት እያደረገው ነው ያለው፣ አዘር ብሬክ ኦፍ ስትራክቸር ሰጥቷል፣ ከነዚህ ኤሪያዎች ላይ ሴል ማየት ይጀምራሉ። ነገር ግን የዋን ሃወር ኦርደር ብሎክ ቫሊድ የሆነ እዚህ ጋር ሴት አድርጓል። ገብቷችኋል? ከዛ ውጪ ደግሞ እዚህ ጋራም ደግሞ እቺ ሊኩዊዲቲ ሌቨላችን አለች። እቺ ሊኩዊዲቲ እዚህ ጋርም የተዘጋጀ ሊኩዊዲቲ፣ እነዚህ ሊኩዊዲቲዎች አሉ። ይሄ ሊኩዊዲቲ ወጥቷል፣ ይሄም ሊኩዊዲቲ ወጥቷል። እዚህ ጋር ደግሞ አንድ ሊኩዊዲቲ አለ፣ ባይሳይድ ሊኩዊዲቲ፣ እዚህ ጋር ኤዥያን ሃይ ሊኩዊዲቲ አለ። ስለዚህ እነዚህ ሊኩዊዲቲዎች ካስወጣ በኋላ ማርኬት ከዋን ሃወር ኦርደር ብሎክ ላይ ዳምፕ አደረገ። እኔ ግን ይህን ሙቭመንት ካች አላደረኩትም ማለት ቀጥታ ዳይሬክት እንትን መግባት አልፈለኩም ነበረ። ስለዚህ ሎወር ታይም ፍሬም ላይ ወርጄ እየጠበቅኩኝ ነበረ ኢንትሪዎችን። ለምሳሌ ፕራይስ እዚህ ጋራ ከዚህ ኤሪያ ላይ ሊኩዊዲቲ ወስዶ እዚህ ጋር ቼንጅ ኦፍ ካራክተር ሰጠኝ። ከዛ በኋላ ወደዚህ ኤሪያ እንዲመጣ ኤክስፔክት አድርጌው ነበር፣ ግን ፕራይስ ሳይመጣ ነው ቀጥታ ሄደው ከዚህ ኤሪያ ላይ ሴልስ እያየው ነበረ፣ አልመጣም ማለት ነው። ከዛ አራተኛው ትሬድ የነበረው ትሬድ ይሄ ትሬድ ነበረ፣ አራተኛ ትሬድ። ይሄንንም ትሬድ እንዴት ነው የገባሁት? ፕራይስ ልብ ብላችሁ ሰሞኑን የምታስታውሱ ከሆነ
ከዚህ ኤሪያ ላይ ከመጣ በኋላ ብሬክ ኦፍ ቼንጅ ኦፍ ካራክተር ምናምን ነገር ሰራና ትንሽ ሪትሬስ አድርጎ ትራምፕ የሆነች ነገር ለፈለፈ እና ቀጥታ ምን አደረገ? ዳምፕ አደረገ ማለት ነው። ግን እኔ እያዩ የነበረው ምንድነው? ቡሊሽ ሙቭመንት ነበር። ምክንያቱም ኢንተርናል ብሬክ ኦፍ ስትራክቸር እዚህ ጋር ስለሰጠ ቡሊሽ ነበር እያዩ የነበረው። ነገር ግን ሴል እያየሁኝ ሚስ ያደረኩት ነበረ። ላይክ ፕራይስ ወደ እኔ ኤሪያ ላይ አልመጣልኝም። እሱም የትኛው ጋር ነው? ኤዥያን ሃይ ፕራይስ ወሰደ። ባይ ነው እያየው ነበረው ብያችኋለሁ። እሱ ልብ በሉ። ኤዥያን ሃይ በዊክ ወሰደ። ያ ማለት ሊኩዊዲቲ ቴክ አውት ተደረገ። ከዛ በኋላ ወደ 5 ሚኒት እንውረድ። 5 ሚኒት ላይ ስንወርድ 5 ሚኒት ማርኬት ይቺን ስትራክቸር ሺፍት ሰጠኝ። ከዚህ ስትራክቸር ሺፍት በኋላ ይቺኛዋን ስትሮንግ የሆነች ሴልስ ሌቭል ሰጥቶኝ ነበር። ሴል ማድረግበትን ሌቭል ሰጠኝ። ነገር ግን እዚህ ጋር እንደምታዩት ታርጌት የማደርገው የትኛውን ሎ ነበረ? እዚህ ጋር ገባና እኔ ታርጌት ያደረኩት የነበረው ይቺኛዋን የ5 ሚኒት ኦርደር ብሎክ ዞን ነበረ። ነገር ግን ያው ፕራይስ ማነው የ15 ሚኒት እዚህ ጋር ነበር። ያ እቺን የ15 ሚኒት ኦርደር ብሎክ ዞን ነበረ። 1 to 4 አካባቢ ነበረ። ፕራይስ እኔን ሳይነካ ትራምፕ የሆነች ነገር ለፈለፈ። ቀጥታ ምን ሆነ? ዳምፕ አደረገና ከዚህ ከ15 ሚኒት ኦርደር ብሎክ ዞናችን ላይ ሪትሬስ ማድረግ ጀመረ። ከዛ በኋላ 1 ሃወር ላይ ስቲል ቡሊሽ ነው። ምክንያቱም ዴሊ ያለው በዚህ ሎ እና በዚህ ሃይ ነው። ከኮሬክሽን ሌቭል በታች ነው ያለው። ለዛ ነው ስቲል ቡሊሽ እያዩ የነበረው ማለት ነው። ከዛ በኋላ ፕራይስ ምን አደረገ ማለት ነው? 1 ሃወር ላይ ይሄኛው ትክክለኛ ማርኬት ስትራክቸር ሺፍት ነው ወይ? አይደለም። በእርግጠኝነት ይሄን ታውቃላችሁ ብዬ አስባለሁ። አይደለም። አንድ ስትራክቸር ማርኬት ስትራክቸር ሺፍት አለው ለመባል በቦዲ ክሎዝ መደረግ አለበት። እዚህ ጋር በዊክ ነው ክሎዝ የተደረገው። ከዛ በኋላ ሪትሬስ አደረገና እዚህ ጋር ከዚህ በላይ ከዚህኛው ማለት ነው ይሄ የዚህን ዊክ ከወሰደችው ከዚህኛው ዊክ በላይ ክሎዝ ሲያደርግ ይሄኛውን ትክክለኛ ማርኬት ስትራክቸር ሺፍት አደረገው ማለት ነው። እዚች ጋር ሁለት ኦርደር ብሎኮችን ሰጠኝ። የመጀመሪያው ይሄ ነው፣ ሁለተኛው ይሄ ዞን ነው ማለት ነው። ሶ ፕራይስ ወደዚህ ኤሪያ ይመጣል ብዬ ኤክስፔክት አደርጋለሁ። ነገር ግን ቅድም እንዳልኳችሁ የኤዥያን ሴሽን ሊኩዊዲቲ ውስጥ የኤዥያን ሴሽን ኦርደር ብሎኮች ሪስፔክት የመደረግ ቻንሳቸው ዝቅተኛ ነው። አሁን ያሳየኋችሁ የዋን አወር ኦርደር ብሎክ ደግሞ እሱ ውስጥ ነው ያለው። ከሱ በላይ ደግሞ ሌላ ምን አለን? ይሄንን ልብ በሉሽ። ይችኛዋ የ15 ሚኒት ቆንጆ የሆነች አውትሳይድ ኦፍ ኤዥያን ሴሽን የሆነ ስትሮንግ የሆነ ቮሊዩም ያለው ኦርደር ብሎክ ሌቭል እዚህ ጋር አለን። ከዛ በኋላ ፕራይስ ምንድነው ያደረገው? ሃየር ታይም ፍሬም ላይ እንበል ላይክ ይሄንን ሴል እንድገባ ምክንያት የሆነኝን ነገር ማለት ነው። እያዩ ያለሁት ምንድነው? ቡሊሽ ነው። ቡሊሽ ያለው ማለት ግን ሾርት ተርም ደግሞ ማርኬቱ ቢሪሽ አይሆንም ማለት አይደለም። ስለዚህ ሾርት ተርም ሴሎችን እያየው ነበር። ያም የሆነበት ምክንያት የነዚህ ኦርደር ብሎኮች አንሚቲጌትድ የሆኑ ስትሮንግ የሆኑ ፍሬሽ የሆኑ ሌቭሎች ከታች መገኘት ነው ማለት ነው። ስለዚህ ፕራይስ ምንድነው ያደረገው? እዚህ ጋራ ኢንተርናል ብሬክ ኦፍ ስትራክቸር ሰጠኝ። ከዛ ድጋሚ ሌላ ኢንተርናል ብሬክ ኦፍ ስትራክቸር ሰጠኝ። ይሄንን ሌላ ኢንተርናል ብሬክ ኦፍ ስትራክቸር ሲሰጠኝ ወደ 30 ሚኒት 30 ሚኒት ሄድኩኝ። 30 ሚኒት ላይ ቫሊድ የምለው ቆንጆ የሆነ ሌቭል ያገኘሁት ይቺን ሌቭል ነበረ። ይሄንን ሌቭል ደግሞ ለምን ቆንጆ አልኩት? አንደኛ አውትሳይድ ኦፍ ኤዥያን ሊኩዊዲቲ ነው ያለው ማለት ሰዓቱ የሚመጣበት ሰዓት ብዙ ጊዜ አሁን ከ9 ተኩል በኋላ ስለሆነ ጎልድ ላይ ሞር ሴትአፖች እየመጡ ያሉት ይሄኛው ሳይድ ኦፍ ኤዥያን ነው። ስለዚህ ይሄን ብሬክ ኦፍ ስትራክቸር ሰጠኝ። ከዚህ ብሬክ ኦፍ ስትራክቸር ቀጥሎ ምንድነው ፕራይስ ያደረገው? ከዚህ ከ50 ሚኒት ይኸውላችሁ ከዚህ ከ50 ሚኒት ኦርደር ብሎክ ላይ ፕራይስ ምን አደረገ? መጣና ዳምፕ አደረገ ቀጥታ። እዚህ ጋር የገቡ ሰዎች አሉ። ግን ምንድነው የተደረጉት? ፕራይስ ፓምፕ ካደረገ በኋላ ወርታች ቀጥታ ሊኩዊዴት ነው የተደረጉት። ምክንያቱም ይሄ ስማርት መኒ ትራፕ ዞናችን ስለሆነ ማለት ነው። ከዚህ ሌቭል በላይ ይሄ የ30 ሚኒቱ ሌቭል በጣም ቮሊዩም ያለው ሌቭል ስለሆነ ማለት ነው። ይሄኛው ቮሊዩም ያለው ሌቭል ስለሆነ ፕራይስ ከዛ ደግሞ ብሬክ ኦፍ ስትራክቸር አለው። ሶ ፕራይስ ምን አደረገ? እሷ ጋር ቀጥታ እንደመጣ ወርታች ነው የወረደው። ነገር ግን ሆነስትሊ ስነግራችሁ ነው የወጣሁት እዚህ ጋራ ነው። እዚህ ጋራ ለምን ወጣሁኝ? ታርጌት ያደረኩትኝ እዚህ ጋር ሆኖ ሳለ እዚህ ጋር ለምን ወጣ ብላችሁ ብትጠይቁኝ እዚህ ማለት የሰራሁት ስህተት ይሄንን ስህተት ነው። የተፈጠረው ነገር ምንድነው? ፕራይስ ወርታች ልክ ሞረስ ሲጀምር ማለትም እቺኛዋን ሎ ብሬክ ሲያደርጋት እኔ ወደ ብሬክ ኢቭን አስጠጋው ስቶፕ ሎሴን ማለት ነው። ስቶፕ ሎሴን ወደ ብሬክ ኢቭን ካስጠጋው በኋላ ድጋሚ ምን አደረገ? ፕራይስ ሪትሬስ አደረገና ዳምፕ አደረገ። ከዛ በኋላ ፕራይስ ይሄንን ሪትሬስ አድርጎ ዳምፕ በሚያደርግበት ሰዓት ሌላ አዲስ ብሬክ ኦፍ ስትራክቸር ሰጠኝ ማለት ነው።
ከዚህ ከብሬክ ኦፍ ስትራክቸር በኋላ ይሄኛው ቫሊድ ሆነ ኦርደር ብሎክ ዞን ሌቭል መሆን ይችላል ማለት ነው። ስለዚህ እዚህ ጋር ኦርደር ብሎክ ዞን አሰመርኩኝና ፕራይስ ሪትሬስ ሲያደርግ ይሄንን ኤሪያ ሪጀክት ካላደረገው ይወጣል ብዬ ስላሰብኩኝ ስቶፕ ሎሴን አምጥቼ እዚህ ጋር አደረኩኝ። ታዲያ እዚህ ጋር ምንድነው የሰራሁት ስህተት? ፕራይስ ማነው ሜጀር የሆኑ ብሬክ ኦፍ ስትራክቸር ኢንተርናል ሆነው የኢንተርናሉ ሜጀር የሆነ ብሬክ ኦፍ ስትራክቸር ሲሰራ ፕራይስ ሜጀር የሆነ ኢንተርናል ብሬክ ኦፍ ስትራክቸር በሚሰራበት ሰዓት ኢንዲዩስመንት የሚባለው ነገር ወይም ደግሞ አንድ ሊኩዊዲቲ ሚኒመም ማስወጣት አለበት። እዚህ ጋር ግን ካያችሁ ሲመጣ ምንም ሊኩዊዲቲ አልወጣም ማለት ነው። ግን ፕራይስ ማድረገ ይሄንን ሃይ ቫሊድ ሃይ አይደለም ባይዘው፣ ምክንያቱም ሎዋችን ይቺ ነች። ሎዋችን የዚህ ሎ ሃይ ቴክ አልተደረገም። ስለዚህ ዝም ብለችም ኢንተርናል የዚህን ሃይ ሊኩዊዲቲ ከወሰደ በኋላ ቀጥታ ፕራይስ ዳምፕ አድርጎ ቲፒ ካደረገ በኋላ ነው ሪቨርስ ያደረገው ማለት ነው። እኔ ግን እዚህ ጋር አስቀምጬ ስለነበረ ያስወጣኝ። ስለዚህ በእነዚህ ትሬዶች ምን ተምራል? አንደኛ ዩሮዩኤስዲ የገባሁት ሙሉ ለሙሉ ሩሊንግ ጥሼ ነው። ስለዚህ አግባብ አልነበረ። የመጀመሪያው ናዝዳክ ትሬድ ላይ ደግሞ የገባሁት ትሬድ ቆንጆ ነው። ከሱ በኋላ የመጣውን ትሬድ ግን ሚስ አድርጌያለሁ። ቆንጆ እይታ በጣም 1-11 አካባቢ የሚሄድ ማለት ነው። ሶስተኛው ጎልድ ትሬድ ላይ ደግሞ ከሱ በላይ የነበረ የዋን ወር ሌቭል ነበረ። ስለዚህ እዛች 15 ደቂቃ ላይ የመግባት ማለት ቢያንስ የ5 ሚኒት ወይም ደግሞ 3 ሚኒት ኮንፈርሜሽኖችን ጠብቄ መግባት ነበረብኝ። ሌላ አራተኛው ደግሞ የዚህ ትሬድ ላይ ደግሞ ያጠፋሁት ጥፋት ምንድነው? ከብሬክ ኢቭን በታች ማስጠጋት ከዚህ በኋላ እንደሌለብኝ ነው ያየሁበት ማለት ነው። ብሬክ ኢቭን ካደረግኩኝ በቃ ሩሌን ማነው ስትራቴጂን ማነው ከሆነ ሩላችሁን የምታምኑት ከሆነ ለምን ታስጠጋላችሁ? ያንን የተማርኩት ይባል በቃ ከዚህ በኋላ ማስጠጋት የለብኝም እንትሮችን ብዬ እንዳስብ አድርጎኛል። ስለዚህ ዲስ ዊክ እነዚህ ነገሮች ነበር ያየሁበት። ከኔ እንደምትማሩ ተስፋ አደርጋለሁ። ትናንሽ ነገሮች ብትሆኑ ከተማራችሁ ላይ አስተማሪ አይደለም ከስህተቴ ነው እንድትማሩ ፈልጉ። ሰው ቪዲዮ አቀራረጼን ኦር ሳምቲንግ ግሬን አትዩ። ዝም ብላችሁ ብቻ የሚጠቅማችሁ ነገር ሰሩ። ከቻላችሁ ሰብስክራይብ አድርጉ፣ ካልቻላችሁ ይመቻችሁ። ሳምንት እንደሚሆን ተስፋ አደርጋለሁ።